ሰላም። ዛሬ የምናደርገው የሜዲቴሽን አይነት ይቅር ማለት ሜዲቴሽን ነው። አይናችንን ጨፍነን ሰውነታችንን አረጋግተን ተቀምጠን ትንፋሻችንን እናስተውላለን፣ ልብ እንላለን፣ እንረጋጋለን። ከነበረው ወከባ ለመውጣት ትኩረታችንን ትንፋሻችን ላይ እናደርጋለን። ግንዛቤያችንን ትንፋሻችን ላይ እናደርጋለን፣ ሰውነታችን ላይ እናደርጋለን፣ አቀማመጣችን ላይ እናደርጋለን፣ እንረጋጋለን። መወካከቡ መሯሯጡ የትም አይሄድም፣ ይመጣል። ከሱ ክፍተት ለመፍጠር እንሞክራለን። ምን አድርገን? ደበቅ ያለ ቦታ ፈልገን፣ ሰከን ያለ ቦታ ፈልገን ቁጭ በማለት ለአይነታችን የሚዋልለው አይናችንን በመጨፈን ቀጥሎ ምን ላድርግ እያለ የሚጨቀጭቀንን አእምሮአችንን መስማት አቁመን ትኩረታችንን ትንፋሻችን ላይ እናደርጋለን። ሪላክስ ደግሞ ለመረጋጋት ለራሳችን ፍቃድ እንስጥ። ሁሉም ጊዜው ሲደርስ ይደረጋል። ስለዚህ በምናባችን በአእምሮአችን መሮጥ እንቀንስ። ሜዲቴሽን አላማውም እሱ ነው። ከጠዋት ጀምረን ስንሮጥ ነበር፣ ስንዘል ነበር። ከዚህ ሀሳብ ወደዛ ሀሳብ፣ ከትላንት ወደ ዛሬ፣ ከዛሬ ወደ ነገ። ስለዚህ እሱ ይብቃ ለጊዜው። አሁን ላይ ያለውበት ቦታ በመሆን ከዛ ውዝግብ ከዛ ውዥንብር ትንፋሽ ላይ ትኩረቴን አድርጌ ቀልቤን እሰበስባለሁ፣ ወይም ቀልባችንን ለመሰብሰብ እንሞክራለን። ይህ ጋይድ ያስፈልገበት ምክንያት ትንሽ ሜዲቴት ማድረግ ከጀመረን አእምሮአችንን ስለምናውቀው ነው። ቀልቃላ ነው። ስለዚህ ቢያንስ ምን ማድረግ እንዳለብን አሁን ላይ እየሰማን ቀልባችንን ለመሰብሰብ እንሞክር። ትንፋሽን ልብ እንደማለት፣ ትንፋሽን እንደማስተዋል ቀልብን የሚሰበስብ ነገር የለም። ምንም ምስጢር የለውም ሜዲቴሽን። ትንፋሽ ልብ ማለት ምንም ምስጢር የለውም። ማረጋጋት ይችላል፣ ሰከን ያደርገናል። ከዛ ጥልቅ የሆኑ ነገሮች እንድናይ ያደርገናል። ያለ ሜዲቴሽን ስናረጋቸው የነበረው ከላይ መሯሯጥ፣ ጠብ ለማይል ነገር ያመጣብን እርጋታ ማጣት፣ መቁነጥነጥ መቀነስ ይችላል። ስለዚህ ትንፋሽ ልብ እያለን ቀልብ እየሰበሰብን ወደ ራሳችን እንመለሳል። አሁን ላይ እንሆናለን። ይቅር የማለት ሜዲቴሽን አላማው ምንድን ነው? በሀሳብ መልክ እየመጣ የሚጎተኩተንን ቁጭት፣ ጸጸት ተረድተን እንድንለቀው ማድረግ የሚችል ሜዲቴሽን አይነት ነው። ወይም ይቅር ማለት ብቻ ነው ሊለውጠው የማንችለውን ነገር፣ ያለፈውን ነገር እንድንለቀው የሚያደርገው። ይቅር ማለት ስንችል ብቻ ነው መጎትጎቱን የሚያቆመው። ስለዚህ አሁን የምናደርገው በተደጋጋሚ እየመጣ የሚጨቀጭቀንን ሀሳብ እንደዚህ ብታደርግ ኖሮ ይህ አይሆንም ነበር፣ እንደዚህ ባታረግ ኖሮ እንደዚህ አይነት ሁኔታ ውስጥ አትገኝም ነበር እያለ የሚጨቀጭቀንን ሀሳብ፣ እያለ የሚጎተኩተን ሀሳብ መልቀቅ ስላልቻለን ይቅር እንበለው። ራሳችንን ማለት ነው። ሰው እንደሆንን እንደምንሳሳት እያስታወስን ራሳችንን ይቅር እንበለው። አዎ እንደዚህ ባረግ ኖሮ ይሄ አይከሰትም ነበር። አዎ እንደዚህ ባላረግ ኖሮ ይሄ አይመጣም ነበር። ግን እድሜ ለሜዲቴሽን ቁጭ ብዬ አሁን በጥልቀት ሳየው ያለፈ ነገር ስለሆነ፣ መለወጥ የማይችል ነገር ስለሆነ፣ ይሄ የሚጎተጉተኝ ሀሳብ ሊያስተምረኝ ሳይሆን ሊያሰቃየኝ የመጣ ነገር ስለሆነ ራሴን ይቅር ብያለሁ፣ ጥፋቴን ይቅር ብያለሁ። ለምን ሊያስተምር ነው የሚጎተጉተን ብሎ ይጓችን ሲነግረን መመለስ ያለባችሁ ምንድን የተማርነው? ያን ነገር ላለመድገም ነው አይደል? ታዲያ ያን ነገር ላለመድገም እኮ ቀንና ሌሊት መጎትጎት የለብንም። ሰላማችንን ማጣት የለብንም። ፍጹም አይደለንም። ስህተት እንደሆነ ካወቅን እውቅና ከሰጠን በቂ ነው። ስለዚህ ራሳችንን ይቅር እንላለን። ኃላፊነት ወስደን ራሳችንን ይቅር እንላለን። ካጠፋው አጥፍቻለሁ፣ ራሴን መጀመሪያ ይቅር እላለሁ። ሌላ ሰው ከመጠየቄ በፊት ይቅርታ
የመጀመሪያው ስቴፕ ይሄ ነው። ቁጭ ብዬ ወደ ውስጥ እየተመለከትኩ ጥፋት ካለብኝ እሱን ራሴን ይቅር እለዋለሁ። ላለመድከም በመጎትጎት የሚሆን ነገር እንደሌለ እናውቀዋለን። ቀን ተቀን ህይወታችን ላይ ሰው ጎትጉቶ አይደለም የሚቀይረን። አእምሯችን እንደዛ እያደረገ ነው፣ እየጎተጎተ ሊቀይረን እየሞከረ ነው። የማይመስል ነገር ነው። ስለዚህ ይቅር ብዬ ከስተቴ ተምሬ ስህተት ከሆነ ማለት ነው። ብዙ ጊዜ የሚጨቀጭቀን ነገር ስህተት ራሱ አይደለም፣ ሰው መሆን ነው የሚጨቀጭቀን። ያን ያህል ጥፋት ሳናጠፋ ነው የሚጨቀጭቀን። ስለዚህ ይቅር ማለትን መለማመድ አለብን ራሳችንን። የመጀመሪያው እሱ ነው። ፎርጊቭነስ ሜዲቴሽን ወይም ይቅር የማለት ሜዲቴሽን ስናረግ መጀመሪያ ይቅር የምንለው ራሳችንን። ሰው ነን፣ እንሳሳታለን። እንደውም የተሳሳትንበት አንደኛ ምክንያት የሚሆነው መንቀልቀላችን ነው፣ በአእምሯችን መረጋጋት አለመቻላችን። ያ ደግሞ መረጋጋት አለመቻል የመጣው እንደዚህ አታርግ፣ እንደዚህ ብታደርግ ኖሮ፣ እንደዚህ ባታደርግ ኖሮ እያለ የሚጨቀጭቀን አእምሯችን ያላረጋጋን። ለመረጋጋት ደግሞ ቁጭ ብለን ነገሮችን በጥልቀት ማየት አለብን። የሚረባውና የማይረባውን መለየት አለብን። ስለዚህ ራሳችንን ይቅር ስንል በጣም እንረጋጋለን። ስለዚህ ስህተት የመስራት ቻንሳችንን እንቀንሳለን። የሚጎተጉተው ሐሳባችንን መስማት እናቆማለን። ያለፈን ነገር እያመጣ የሚነተርከንን ሐሳብ መስማት እናቆማለን። አልፈነዋል፣ ይቅር ብለናል። አልያዝነውም፣ አልጨበጥነውም፣ አልተጣበቅንበትም። ይቅር ብለን ለቀነዋል። ከዚህ ይጀምራል መጀመሪያ። ከዛ ሁለተኛው ሌሎች ያስቀየሙንን ያስከፉንን ደግሞ ይቅር እንላቸዋለን። ሄደን በአፋችን አይደለም፣ ሊከብደን ይችላል። ይቅርታ አድርጌልሃለሁ አይደለም ምንለው። አሁን እዚህ ቁጭ ብለን ሜዲቴት እያደረግን ወደ ውስጥ እየተመለከትን የሚረብሸንን፣ ይሄ ሰው ጎድቶኛል፣ ይሄ ሰው አስቀይሞኛል የምንለውን እያመጣን፣ ሰላም የነሳንን ሁኔታ እያመጣን ፊት ለፊት እነሱን ይቅር እንላቸዋለን። ይቅር የምንላቸውንም ዝም ብሎ አይደለም፣ ከልባችን ነው መሆን ያለበት። መጀመሪያ ራሳችንን ይቅር የምንለው ከልባችን መሆን አለበት። ተረድተን፣ በጥበብ አይተን፣ በጥልቀት አይተን ሰው መሆናችንን እንደምንሳሳተው ቀን ከዛ ራሳችንን በዚህ መልኩ ይቅር ማለት ከቻለን አሁን ሌሎቹንም አይተን ምን ያህል አይምሯቸው እንደሚንቀለቀል፣ ምን ያህል አብዛኛውን ነገር ሳይወዱት ሳይፈልጉት እንደሚያደርጉት፣ ከዛ ያ ነገር እኛን እንዳስቀየመን በመረዳት ይቅር እንላቸዋለን። ግን መጀመሪያ ራሳችንን ይቅር ማለት መቻል አለብን። መጀመሪያ የራሳችንን የአይምሯችንን ጸባይ ተረድተን እንዴት እንደሚሰራው ቀን ከዛ ራሳችንን ይቅር ብለን አሁን ሌሎች ሰዎችም ልክ እንደኛ አይምሮ የሚጨቀጭቅ እንዳላቸው ተረድተን አሁን ይቅር እንላቸዋለን። ራሳችንን ይቅር ማለት ስለቻለ ሰው ስለሆንን እንደምንሳሳተው ቀን እነሱም ሰው ስለሆኑ እንደሚሳሳተው ቀን ይቅር እንላቸዋለን። የዚህን ጊዜ ያ የሚጨቀጭቀው ሀሳባችን ይቀንሳል፣ ሰላማችን ይጨምራል። አሁንም እንዳልኩት ሄደን አይደለም ይቅር የምንላቸው፣ በውስጣችን ነው። ወደው እንዳልሆነ መረዳት ስለቻለን። ምሳሌ ብዙ ጊዜ በግሪድ በስስት በመንገብገብ ከብዙ ሰው ጋር እንቀያየማለን። ብዙ ሰው የሚከዳን because of greed ነው፣ ተንገብግቦ ነው። ከዛ ያንን ግሪድ ራሳችን ላይ እናያለን። ግሪድ የለንም ወይ? አለን። የኛ ትንሽ ግሪድ እንኳን ቢሆን በጣም ገብገባ ሰዎች እንዳሉ እንረዳለን። ይቅር እንላቸዋለን። በርካታ የማያውቁ ሰዎች እንዳሉ እናውቃለን። ስለዚህ ይቅር እንላቸዋለን። ትክክል ናቸው እያልኩ አይደለም። ስህተት ነው። ግን ለምን እኔ እሰቃያለሁ? ሌላው ሰው በተሳሳተው ማለት ነው። ስለዚህ ይቅር እለዋለሁ። ከኔ በላይ ያ ሰውዬ ነው የሚሰቃየው። ያ ጸባዩ ከብዙ ሰው ጋር ያጣላል። ምችለውን አደርጋለሁ፣ ግን ይቅር እለዋለሁ። which is አእምሮ ውስጥ አይኖርም ያ ሰውዬ። ያ ትልቅ ነፃነት ነው እንጂ ትክክል ነው ይቀጥሉበት እያልን አይደለም። ለዛ ነው ሄደን ይቅር ብያለሁ ማንለው። ራሳችን ነን በውስጣችን ይቅር የምንለው። ስህተታቸውን ተረድተን ስህተት እንደሆኑ ተረድተን፣ ግን ስህተቱ ከየት እንደመጣ በጥልቀት አይተን፣ ከመንገብገብ ነው የመጣው፣ ከጥላቻ ነው የመጣው፣ ካለማወቅ ነው የመጣው። ለዛ ነው ይቅር የምንለው። ወደው አይደለም። የእውነት በጥልቀት ካየን እኛም ወድን አይደለም የምንሳሳተው፣ ሌላውም ሰው ወደው አይደለም የሚሳሳተው። ከመንገብገብ ነው የሚመጣው፣ ከጥላቻ ነው የሚመጣው፣ ካለማወቅ ነው የሚመጣው። ብዙ ጊዜ እኛ ነን የምንሰቃየው
ሌላው ባጠፋው። ሰው ይቅር ማለታችን እኛ መሰቃየታችንን እንድናቆም ያደርጋል። በዚህ መልኩ ሌሎችን ይቅር እንላለን። ወደው አይደለም የሚያደርጉትን ስለማያውቁ ነው። ስለዚህ ይቅር እንላቸዋለን። አሁን አይምሯችን ውስጥ አይኖርም። አሁን ምንም ኢነርጂ አይወስዱብንም። ከዛ ሙቭ ኦን እናደርጋለን፣ ዞር እንላለን። እንደዚህ ስል ይቅር የምንላቸው ሰው ጋር ያስቀየመን ያስከፋን ሰው ኦብቪየስሊ ይቅር ብለን ከዛ በኋላ ኮሚኒኬሽን እናቆማለን አይደል? ይቅር ስላልናቸው ተመልሰው ይግዱን እያልኩ አይደለም። ይቅር ብለን ከዛ ዞር እንላለን። በቃ እንደማይጠቅም አውቀን ይቅር ብለናቸው ዞር እንላለን። ከተቀየሩ በጣም አሪፍ፣ ካልተቀየሩ በጣም አሪፍ። ምንም የሚያገባን ነገር የለም። ሌላ ሰው መቀየር አንችልም። ራሳችን ነው ማስተካከል የምንችለው። ስለዚህ በዚህ መልኩ ተረድተን ሌሎችንም ይቅር እንላለን። የዛ ሶስተኛው ምንድነው? አሁን ደግሞ ይቅርታ እንጠይቃለን። አጥፍተን ከሆነ ብዙ አስቀይመን ከሆነ ቁጭ ብለን ሜዲቴት ስናደርግ የመጣ ይጨቀጭቀናል። የሀሳብ ማድረግ የለብኝም አስቀይሜያለሁ፣ አስከፍቻለሁ ብለን የምናስበው ነገር ወይም የሚጎተኩተን ነገር አሁን ኢግኖር አናደርገውም፣ ችላ አንለውም። ይቅርታ እንጠይቃለን። ይቅር በሉኝ እንላለን። ከቻለን በአካል ሄደን፣ አለበለዚያ ግን እዚህ ቁጭ ብለን ይቅርታ ማለት እንችላለን። ከልባችን ተሳስቻለሁ፣ አጥፍቻለሁ፣ ይቅርታ ብለን ይቅርታ እንጠይቃለን። ከቻለን በአካል፣ ማይቻል ከሆነ ደግሞ ራሳችን ጥፋት እንደሆነ አውቀን አክኖሌጅ አድርገን እውቅና ሰጥተን ይቅርታ እንጠይቃለን። አሁንም ሸክም ይለቅልናል። የተሸከምነው ሸክም ይለቅልናል። ጥፋተኛ እንደሆነ ስላመንን ይጓችን አሁን ምንም ፓወር የለውም። ያመነ ሰው ምን ብለን እንወቅሰዋለን አይደል? ልክ እንደዛን ይጓችን አሁን ካመንን፣ ካልዋሸን፣ ራሳችንን ካልሸወድን እየመጣ መጎትጎት አይችልም። አዎ ጥፋተኛ ነኝ ይቅርታ ብለን እናቆመዋለን። ምን ላድርግ ታዲያ? ያለፈ ነገር ነው። ከዚህ በኋላ ለማስተካከል እንድንጥር ያደርገናል። ሸክሙ ይለቅልናል። ስለዚህ ይቅርታ መጠየቅ አንደኛው ተጠቃሚም እኛ ነው የምንሆነው። ኢጎ ቀንና ማታ እያሳደደ አጨቀጭቀን አይጎተጉተንም ስላመንን ጥፋታችንን። ስለዚህ መጀመሪያ ራሳችን ይቅር ከማለት እንጀምራለን። ሌሎች ሰዎችን ይቅርታ በማለት እንቀጥላለን። ከዛኛም ጥፋት ካጠፋን ይቅርታ እንጠይቃለን። ይህንን ማድረግ ስንችል ከተለያዩ ኢጎአችን ከሚያመጣቸው ጭቅጨቃ፣ ጉትጎታ ነፃ ማውጣት እንችላለን። እና አሁንም እዚህ ጋር ትልቁ ነጥብ ይቅርታ የምንለው ግን ከልባችን መሆን አለበት። ለዛ ነው ቁጭ ብለን ተረጋግተን በጥልቀት አይተን መሆን አለበት። ከላይ ከሆነ ያቋል ውስጣችን፣ ኢጎአችን አብሮን ያለው። ውሸታችን እንድከሆነን የውሸት ከሆነ ያቋል ኢጎአችን አብሮን ያለው። ስለዚህ ስለማያምንበት የውሸት ስለሆነ ለዛ ነው ሰውየውን በአካል አግኝተን ሲሆን ራሳችን ማለት ያለብን በአካል የውሸትም ይቅርታ ብያለሁ፣ ይቅር ብያለሁ ማለት እንችላለን። ግን ቁጭ ብለን ወደ ውስጥ አይተን ከሆነ፣ በጥልቀት ከሆነ፣ በጥበብ ከሆነ ከልባችን ማለት እንችላለን። የዛን ጊዜ የእውነት ሸክም ሲቀለን ማየት እንችላለን። ስለዚህ በዚህ መልኩ forgiveness meditation ይቅር ማለት ሜዲቴሽን እናደርጋለን። Thank you for watching. Thank you for listening. Love and respect. Peace.